ትንሽ ሰሞኑን እንትን ነበርኩ የሆነ ሰፈራችን ላይ ትንሽ የሀዘን ድባብ በስቶ ነበረ። በጣም ሞት በስቷል እኛ አካባቢና በአጋጣሚ ድባቡ ጥሩ አልነበረም እና ሁሉም በዚህ አጋጣሚ አዋሬና አካባቢ የሞቱትን ነፍስ ይማርልኝ ይላለው። በጣም ብዙ ሰው ነው የሞተው። በጣም ብዙ በሰውም በእግዚአብሔርም የሞቱ ብዙ ሰዎች አሉ። ዛሬ 11ኛ ሰው ነው በሚገርማችሁ ሁኔታ የተቀበረውና በዚህ በ15 ቀን በማትሞላ ነገር ውስጥና ትንሽ ድባቡ ጥሩ አልነበረም። ሀገራችንን ሰላም ያድርግልን። አሜን አሜን። እንዴት ነህ ግን? በጣም ነው የምንወደው። እኔም በጣም ነው የምወዳችሁ። በጣም ከምወደው ፕሮግራምና ከምወደው ሰው ጋር ስለተገናኘው በድጋሚ በጣም ደስ ብሎኛል። በጣም ጸጊ ምን ሆና ነው ዛሬ? ባህር ማዶ ተሻግራል። በእውነት ይሁን መመለሷን ጸጊ ናፍቆሻል። በዚህ ድረስ ሰላም እዚሁ አይደለ? ወጣ ካለች ይሁን። ወጣ ብላለች። እኛም ወጣ ብለን እስክንመለስ እሷ ደርሳ ትምጣ። እስከዛው ትነግረናለች። ይሁን እንግዲህ እስቲ ገጠመኝ ይቻላል። አዎ እኔ በህይወት ዘመኔ ያልሞከርኩት ነገር የለም። ስፖርቱንም ብትሉ በቃ ሁሉ ነገር ሞክሬያለሁ። ነዳጅ ብቻ ነው ያልሞከርኩት ማውጣት። ሌላ ነገር ሞክሬያለሁና አንዴ ቦክስ ጀመርን ከሰፈር ልጆች ጋር። ስፖርት ያው ሩጫም ኳሱ ምኑንም እንጫወታለን፣ በጣም እንጫወታለን እና ጥሩ ነገር ላይ ነን እና በቃ ሁሉንም መሞከር ደስ ይላል ልጅነት ላይ እና ቦክስ ጃልሜዳ አለች እንዲ እንትኗን ታቋት ከሆነ አንድ የብረት እንትን አለች አዳራሽ ነገር አለች ስፖርተኞች የሚለማመዱ እዛ ውስጥ ለአራት የሰፈር ልጆች ነን ቦክስ ጀመርን። አንዱ ነው የሚያሰለጥነን። ቀንዲ ካለ እንደዚህ አይደለም ብሎ ግጥም ያደርገናል። ቃልህ ነው እኛም እንትን እንላለን። በቃ አለ አይደል መቻል እንዳንችለው እናቴ አንድ ምትበቂ ነው። ከዛ ስቴዲዮም ይጋብዘናል። በኑና ውድድሬ ነው ቦክስ ማለት እንደዚህ ነው ምናምን እያለ ይሄድን የመጀመሪያ ቀን ስናየው ያኛው ልጅ ረፍት አልሰጠው። እኔ ቬንቲሌተር ሆነበት። ዮኒሙት ይጠበጥበዋል። ከዛ እንደዚህ ማለት ጀመረ ይለናል። እኛን እየዞረ መጠጠን የሆነበት ቦክሱ ጥሩ አርጎ አልኩ። በእውነት ነው የምልህ በቃ ቦክስ አይደለም አልኩ። እንዲህ ሲል መሬት ልንካ ያለ ይመስለኛል። እንዲህ ነግሮታል በመልስ እንዲህ ያለ አዎ በማግስቱ ይሄ እኔ ጆሮ ያብጣል እንዲህ ቦክስ ላይ ይቻላልም እማያብጣው ነገር የለም። ሁሉ ነገር ብጥብጡ አያችሁ አይደል? ትላንት ይላል መጠጥ ሆኖበታል አዳር ላይ ትላንት አያችሁ ነው አየነ። እኛም ከዛኛን ደግሞ ቀጥቀጥ ያደርገናል። ዳድ ቆንጆ አድርጎ በቤት አባብጠን መንገው እኛ ላይ ነው የሚለማመደው። ገባኛ ልምዱ የለንም እኛ ላይ ተለማምዶ መመለስ ምናምኑን አንችልም። ከሚችል ጋር ቢሆን እኮ እሱም ጥሩ ነገር ነበረ። ከዛ አንድ ቀን ተመካከርን ጓደኞቼና እንዴት እናርገው በቃ ስፖርቱን ልናቆም ነው እና ጃልሜዳ በፈረስ ቤቱ ጋር ቀጠር ነው እዛ ጋር እንፈልጋለን። ለምክንያቱም ወደ ሰፈር ቅርብ ነው ለመሮጥ። አዎ ነበርሽ ሌሉ በሩ ጋር እንትን ፈልገን ነው እንዴ ማይጀምር። ምክንያቱም ካገኘን አለቀልን ሊሆን እንወድቃለን። ሰልጅ የብቻ እግሮ ላይ ስል ሶስቱ ከላይ መከሩት። ከተነሰ ይጨርሰናል ስላል ሰፈራችን ወደ አልፈነዋል ስንሮጥ በዛ ቦክሰር ማልኩ በዛ በቃ ቦክሰር ማልኩ። ምንም ያልሞከርኩት ነገር የለም። ስፖርት ላይ ኳስ ሞከረናል፣ ሩጫ ሞክሬያለሁ። ለደረጀና ለሀብቴ የሰጧቸውን አንድ ጭውውት ታስታውሱታላችሁ? እስኪ እባክህ። ሀብቴና ደረጀ ከስቴዲዮም ተለቀው ጥበቃ ሆኖ ደረጀ ሀብቴ እየሮጠ መጥቶ በየብርቱካን እየበላ ሙዝ እየበላ አዎ ሮጦ መጨረሻ ላይ መጥቶ አንኳክቶ ጠዋት ነው የተለቀቁት ማራቶን። ሀብቴ ማታ መጣ አንኳኳ። ደሬ ዘበኛ ሆኖ ምንድነው ሲለው አይ ጠዋት የተለቀቀ ነው